ሰላም ሰላም እንዴት ናችሁ? ሰላም ናችሁ? እንግዲህ ብዙ ተጠፋፍተን ቆይተናል። ዛሬ እንግዲህ በአንድ በሚገርም ቪዲዮ ተመልሻለሁ ማለት ነው። በጣም አሳዛኝና መጨረሻ ላይ ግን ደስ የሚያሰኝ የእህትማማቾቹ ታሪክን ይዤላችሁ መጥቻለሁ። በሸገር ኢንፎ የተላለፈ ነው። ሙሉውን እንድታዩ ትጋብዛችኋለሁ። እነዚህ እንግዲህ በምስሉ ላይ የምታያቸው ሁለት ታዳጊዎች የዚች የባለ ታሪክ ሁለት እህቶች ሲሆኑ አንደኛዋ መንታዋ ናት። አንደኛዋ ደግሞ በ4 ዓመት ወይ በ5 ዓመት የምትበልጣቸው እህታቸው ናት ማለት ነው። ገና በለጋ እድሜያቸው እናትና አባታቸውን በሞት ያጡት 3 ታማሞች ሁለቱ መንትዮች አንዷ ደግሞ በ4 ዓመት የምትበልጣቸው እህታቸው ስትሆን አዲስ አበባ ተወልደው ያደጉ ከዛ በእናትና በአባታቸው ሞት ምክንያት ወደ ሀረር ያው ቤተሰብ ለማሳደግ ይወስዳቸዋል። እንደገና ደግሞ አንደኛዋን ይችኛዋን ልጅ ሀረር ይተውና ሁለቱን አንደኛ መንትያዋንና በ4 ዓመት የምትበልጣቸው እህታቸውን እንደገና ወደ አዲስ አበባ ይዘዋቸው በመምጣት የተወሰነ ጊዜ ከቆዩ በኋላ ስፔን ሀገር ባገኙት እድል ወደ ስፔን ሀገር ሊሄዱ ሲሉ እህታችንስ ብለው ጠይቀው እህታችሁ ሞታለች፣ እናንተ አሁን ወደ ስፔን መሄድ አለባችሁ ሲባሉ ደንግጠው ሀዘናቸውን እንኳን ሳይወጣላቸው ተነስተው ወደ ስፔን ሀገር ያመራሉ። እሺ እግዚአብሔር ይመስገን። ተዋወቂልኝ ተመልካቾችን። እሺ ስሜ መላክ ዳንኤል እባላለሁ። ከሀረር ከተማ ጣውቲ መልአክ የሚገርም ስም ነው። ከሀረር አዲስ አበባ ድረስ ዝግጅት ክፍላችን እንግዳ ሆነሽ ለመቅረብ መቼም ብዙ ነገሮችን ይዘሽ ነው የመጣሽ። እንዴት መንትያ ነጥለው ይሰጣሉ? እውነት ነው? አዎ ይከብዳል በሰዓቱ። ያው እኔ ለምን እንደቀረውም አላቅም። ያው እግዚአብሔር ወይ አልፈቀደም ሊሆንም ይችላል። የሄዱበት ሀገርም ያው እንደ ማቀው ከሆነ ስፔን የሚባል ሀገር ነው የሄዱት። ሁለቱም ያው አንድ ላይ እንደሄዱ ነው። አንድ ቤተሰብ እንደወሰዳቸው ነውና ያው እኔ ለምን እንደቀረው አላቅም። የሄዱበትን ጊዜ ታስታውሻለሽ? እሱ ትንሽ ያው ቆየት ግን እንደሄዱ የሆነ ሰዓት ላይ በቃ ነገሮች አፕን እንዳደረጉ አሁን ላይ ሆኜ ይገባኛል። ግን ያው በልጅነት አይምሮ ግን ይመጣሉ ወይ ያገኛቸዋለሁ ወይ ቅርብ ናቸው የሚል ተስፋ ነበረኝ። ሲሄዱ እንደዛ ነበር የምታስታውሽ? ሲሄዱ በቃ ይሄን ያህል ሩቅ ተጉዘው ይሄዳሉ ብዬ አላሰብኩም። ማለት ወይ የሆነ ሀገር ቤተሰብ ጥየቃ ወይ ምናምን ብዬ ነው ያሰብኩትና እያደኩ ስመጣ ነው ነገሮች ጥያቄ የሚፈጥሩብኝ የነበረውና ይህቺ እህታቸው እዛው ሀረር ትቆያለች ከሌሎች ቤተሰቦች ጋር። እዛም የተወሰነ ከቆየች በኋላ በ14 ዓመቷ ራሷ ቤት ተከራይታ ለመኖር ትገደዳለች። የተለያዩ ስራዎችንም እየሰራች ራሷን ለመለወጥ ብዙ ጥረት ታደርጋለች። በዛ ውስጥም የአንጀት ህመም የትርፍ አንጀት ህመም ገጥሟት ያው እዛ አካባቢ ያሉ አስተማሪዎች የምትማርበት ትምህርት ቤት ውስጥ የጽዳት ስራ እንድትሰራ በማድረግ በተለያየ ነገር በመርዳት እንደገና ደግሞ የኤስኦኤስ የህፃናት መንደር የሚል የእርዳታ ድርጅት እያገዛት ልጅቷም የተለየ ተሰጥኦ የመስፈን ግጥሞች የመጻፍ የተለያየ ችሎታ ስለነበራት ብዙ ነገር ውስጥ እየተሳተፈች ብትቆይም ውስጧ ሁል ጊዜ እነዚህ እህቶቿ ይብላላሉ። ሁል ጊዜ መቼ ነው ማገኛቸው ብላ ሁል ጊዜ እግዚአብሔርን ትለምናለች። በረዘሙ ቁጥር ግን እኔ ነኝ በቃ መፈለግ እንዳለብኝ የተሰማኝና ይቆጨኛል በጣም። አካባቢ ቀይራችኋል? የት ነው ተወልዳችሁ ያደጋችሁት? እኛ እዚሁ አዲስ አበባ ሳሪስ አቦ
ነው የተወለድነው። ከዛ ከዚህ ወደ ሀረር በዘመድ ነው። ሁለተኛ እድል ቢሰጠኝ ፈጣሪ እህቶቼን ያሳየኝ፣ ድምፃቸውን ያሰማኝ። ይህ ፕሮግራም ከተላለፈ ወር አካባቢ ቆይቶ እህቶቿ ተገኝተዋል ማለት ነው። በመጀመሪያ ታላቅ እህቷ ፕሮሰሱ ላይ ልክ እንደጀመርን ሞታለች አለች። እነሱ የሚያውቁት እንደሞተች ነው። በጣም ደስ የሚለው እግዚአብሔር ምኞቷን አሳክቶላታል። እህቶቿ ተገኝተዋል። በጣም ብዙ አመት ስናፍቅሽ ነበር። ሳላያችሁ ብዙ ጊዜ ብዙ ነገር አሳልፌያለሁ፣ ተሰቃይቻለሁ። የራሴ ሰው በዚህ ሁኔታ ላይ ሲያልፍ ሳይ እኔ እንዳለፍኩት ነው የተሰማኝ። አመመኝ በጣም እና ቪዲዮን ሳረግ በጣም የገረመኝ ነገር ምንድነው ያለች እኔ ነኝ ያለች ቪዲዮ ላይ የሰላም እንቅልፍ መተኛት ጀምሬያለሁ። አሁን መኖር ጀምሬያለሁ። አሁን እንደ አዲስ ተወልጃለሁ። ኢትዮጵያ ውስጥ ማንም የለኝም። በቃ ይሄ ውስጤ ያሳመንኩትና የተደፈነ ነገር ነው። ያለውን ነገር ሁሉ ስትነግረኝ ማመን ያቃተኝ ቃል ያጥረኛልና እህቴ በጣም ነው የምወድሽ። አንዬ በጣም ነው የናፈቅሽኝ። እህቴ መንተይም በጣም ነው የናፈቀችኝ። ከዚህ በላይ ምንም ያስጠብቀኝ ምንም ምክንያቶች ቢደረደሩ ሌሎች ነገሮች ሁሉ መጠበቅ ይችላሉ። መጠበቅም አልችለው እኔ እሷን ማየት ነው። እጅግ ደስ በሚያሰኝ ሁኔታ አሁን ታላቅ እህቷ ተገኝታለች። እህቷን ደግሞ ያገኘቻት ህይወት የምትባል የሸገር ኢንፎ ሚዲያ ተከታታይ ቤተሰብ ነች። በጣም ደስ የሚልና ሀሴት የሚያስደርግ ፕሮግራም ነው። እንግዲህ ከ20 ምናምን ዓመት በኋላ እህትማሞቹ ተገናኝተዋል ማለት ነው። መንትያዋ ያው ሌላ ቦታ ስለምትኖር ለጊዜው ቪዲዮ ላይ አልቀረበችም። እህቷ ሌላ ጊዜ እሷ ጋር ሄጄ ያሳደጉንም ቤተሰቦቻችን ትልልቅ ሰዎች ስለሆኑ እነሱንም ቀስ አድርጌ መንገር አለብኝ። እህቴንም መንታሽ አለች ስላት እንዳትደነግጥ ቀስ አድርጌ በስልክ ለመንገር አልፈለኩም። ስለዚህ ሄጄ ስለምነግራቸው በሌላ ጊዜ በሌላ ፕሮግራም አመጣዋታለሁ ብላለች። የእህትየው እንግዲህ ደስታ ምን ያህል እንደሚሆን መገመት ይቻላል። እግዚአብሔር እንባዋን አብሶላት እህቶቿን አግኝታለች ማለት ነው። በጣም ደስ ስላለኝ ወደ እናንተ ይዤው መጥቼ ነበረ። ቀሪውን እናንተ ገብታችሁ እንድታዩ ትጋብዛችኋለሁ። ለዛሬ ግን በዚሁ ሰናበታችኋለሁ። ሰላም ሁኑ።